تبين سكر في سكر مور بنا نيتا جماعتشا برد እኮ ግን ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ከሀገር ውጭም ከሀገር ውስጥም ያላችሁ ውድ ቤተሰቦች እንዲሁም ስደት ላይ ያላችሁ እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን ብለናል። እኛ በቻልነው እንግዲህ አስበነው የዋልን ነው። የዛሬ ዓመት እንግዲህ በዓለም በደስታ ጠብቆን ሀገራችን ሰላም አድርጎልን እኛም ከስደት ተመልሰን በአውደ ምሕረቱ እንድናከብር እግዚአብሔር አምላክ ይፍቀድልን፣ ሀገራችንን ሰላም ያድርግልን። ውድ እህቴ እንኳን አደረሰሽ ብያለሁ። የስደቷ ጓደኛዬ እንግዲህ ቤተክርስቲያን ባንሄድም በቤታችን ግን አስበን እየዋልን ነው። ስላቡዬ ብለናል። ጸበል ጻድቅ አዘጋጅተናል። ቡና መዩ በዚህ በአማረ መልኩ ንግስቷ እያፈላች ነው። ቡና ጠጡ ብለናል። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ዳቦ ቆረሻ ሊቆርስ ቅረሺ አሁን ቀንሺ ስልክሽን እና ቅረሺ ተጠጣሽ ቡና አይደል? ቡናችንን እየቆረስን እየጠጣን እንግዲህ አብረን እንውላለን ነው። እኛ ጋር ነው አክብሮ እንግዲህ ቡናው በዚህ መልኩ እየተቀዳ ነው። ሊቀዳ ይቀዳ በሉ ይቀዳ በሉ። እንኳን አደረሳችሁ ቤተሰቦቻችን። የምር ዛሬ በጣም ደስ ብሎኛል። የዛሬው ቀን ለእኔ በህይወቴ በቤቶቻችን በቤተሰቦቻችን እንዲሁም በከብቶቻችን አቡነ ገብረ መንፈስ ቅዱስ ጠባቂያችን ናቸው ማለት ነው። እናቴ ሁሌ ነው የምትዘክረው፣ እኔ ደግሞ የእናቴን አርያ ማለት ነው። እና ጸበሉ ፈዋሽ እኛ ቤት መድኃኒት ስላላችሁ ሐኪም ቤት አናቅም፣ እናቴ አታውቅም በተለይ እና ባላችሁበት እንኳን አደረሳችሁ እያለ ውድ ቤተሰቦቼ እና ልዩ ቀን ነው ዛሬ። እኛ ደግሞ ያስበነው እየዋለን ነው ዛሬ ትላላችሁ። እንኳን አደረሳችሁ ነው፣ አብራችሁ ነው ዋሉ እስኪ እና ስለ አቡነ ገብረ መንፈስ ቅዱስ ብለናል። እኛ ደግሞ ይሄው ግን በርዷል። አንቺ እንትን ምረው ከውስጥ እስከ ጋዙ ላይ አላወቅሽም? ያለው ያኔ ሊቆርስ ነው ትላላችሁ። ዋው ቤት ሙያ እንጠርጥራለሁ ጎንደሬ አይደለች ትላላችሁ። ጎንደሬ አይደለች ትላላችሁ። ቆያ ክርስቲያ ዳቦ ይቆረስ እንጂ እንግዲህ ያዲ አፍልቼ እመጣለሁ። ችግር የለውም። እስከ ሶስተኛ ቡና ልንጠጣ ሁለት እንጠጣለን እንዴ? እዛ አለ እኮ አስቀምጫለሁ፣ አፈላበታለሁ ብዬ ማርታ ኮፊ ተቢ እና ዛሬ በቃ እንደዚህ ያከበርን ነው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው፣ ይሄው ለዘላለም ያበራል ስራቸው። ቅዱስ ቤተሰቦች ስላዊ ብያለሁ። ይስጥልን፣ አመሰግናለን። እግዚአብሔር ይጠብቀለን። ልሂድ ነው ስልኩን ይዤ ነው የምሄደው። እንደዚህ ሄዳለሁ። አቡነ ገብረ መንፈስ ቅዱስ ይስጥልን። አሜን። በርዷል ማሬ። ወይኔ አሜን ብላለች። እንግዲህ አሜን ያሉ ቡና ቡናችን እያፈላን እየተጠራን ምናምን ቡናችን እየቀዘቀዘ ነው። እንግዲህ ሄድነው ታውቃላችሁ። ስደቱ ነገር እንደዚህ ነው ማለት ነው። ያው ቤተሰቦች እንግዲህ ስላቡዬ ብያለሁ። ስላቡዬ ገብረ መንፈስ ቅዱስ ያው ቀመሱ ጸበል ጻድቁን ባላችሁበት ይድረሳችሁ።